የሚል በውስጥ የማስበው ነገር አለ። አንድ የሃይማኖት ነብይ ማለት ምን ማለት ነው የሚለውን ነገር ትንሽ ነገር ሃይላይት ብትሰጠኝ። እሺ መምህር አሉ? አዎ ኦኬ፣ የተወሰነ በሉላ። እሺ በድጋሚ ሰላም ብያለሁ። ነቢይ ማለት ተነበየ፣ ተናገረ ከሚለው የግዕዝ ግስ የተገኘ ነው። ትርጓሜውም ኃላፊያትና መጻያትን የሚያውቅ ማለት ነው። በአማርኛ ምን ማለት ነው? ያለፈውንና የሚመጣውን የሚያውቅ ማለት ነው። ይሄ ግን ማለት የተገደበ ማለት ነው። የተገደበ ማለት ያለፈውን ሁሉ ያውቃል ስንል እግዚአብሔር በሰጠው ጸጋ ማወቅ እስካለበት ድረስ ያውቃል፣ እግዚአብሔር እስከገለጸለት። የሚመጣውን ማለት ደግሞ ወደፊት ስላለው ስለሚመጣው ነገር ሁሉ ያውቃል። የነቢይነት ግብሩ ይህ ነው። የሚሰጠው በጸጋ እግዚአብሔር ነው። ለሁሉ የሚታደል አይደለም። እግዚአብሔር ለመረጣቸው ቅዱሳን የሚሰጥ ነው ማለት ነው። ስለዚህ ነቢይ ማለት ኃላፊያትና መጻያትን የሚያውቅ፣ ያለፉትና የሚመጡትን የሚያውቅ፣ የሚናገር፣ የሚያመሰጥር ማለት ነው። ዘመነ ረሃብ፣ ዘመነ መከራ፣ ዘመነ ስደት በሚሆንበት ጊዜ አስቀድመው አይተው የሚናገሩ፣ ትውልዱ በአእምሮ የረሳውን ደግሞ ወደ ኋላ ሄደው አስታውሰው የሚናገሩ እኒህ ነቢያቶች ይባላሉ ማለት ነው። በዘመነ ብሉይ የነበሩ ክርስቶስን ለመፈለግና በመፈለግ ሲነገር የነበረ፣ በዘመነ ሐዲስ ደግሞ በግልጽ አይታይም ምጽአተ ክርስቶስን የሚናገሩ በበዓት ተከተው ገዳም አጽንተው የሚኖሩ አባቶች አሉን። ምጽአተ ክርስቶስን የሚናገሩ ዳግም እመጣለሁ ብሏል እሱ። ያ የሚመጣበትን ዘመን ሱባኤ ቆጥረው የሚናገሩ አባቶች ማለት ነው። በጥቅሉ ነቢይነት ከእግዚአብሔር የሚሰጥ ጸጋ፣ ቅድስና የሚፈልግ ወደፊት ሊመጣ ያለውና ወደ ኋላ ያለፈውን ዘመን የምናይበት መነጽር ትንቢተ ነቢያት ይባላል ማለት ነው። የክርስቶስንም መወለድ እርሱ መሆኑን የተረዳ ነው ራሱ በገለጸው መግለጽ ቢሆንም ዘመኑ ግን የታወቀው በትንቢተ ነቢያት መነገሩ ነው። ይበቃል እንደዚያ። እሺ ሌላ ተጨማሪ አሁን እዚህ ላይ አሁን ነብይ አሁን የኛ ነብይ አሁን አሉ ነበሩ እና እሳቸው የሚያደርጉትን የዴይ ቱ ዴይ አክቲቪቲያቸውን የሚያደርጉትን እኛ የመከተል ግዴታ ይኖርብናል ብለው ያስባሉ መምህር? የትኛው ነብይ? አሁን ነብይ መሐመድ አንዴ እንትን ልበልላቸውና እሱን ነፎይ ጋር እኛ አሁን የነብይን ግብራቸውን ነግረውሻል አይደለ? እግዚአብሔር በሰጣቸው በገለጠላቸው ወደፊት ያለውን የሚገልጹ ለሕዝቡ የሚያስተምሩ የሚያስጠነቅቁ እንደሆኑ ተግባባን አይደለ? ያ እኛ አንድ ከእናንተ ጋር የምንለይበት አለ። የነብይነት ኮንሰፕት ላይ እናንተ ነቢያቶች ፐርፌክት ናቸው ብላችሁ ነው የምታምኑት። አብሶሉትሊ ፐርፌክት ናቸው፣ እንከን አልባ ናቸው ብላችሁ ነው የምታምኑት። ምንም አይነት እያንዳንዱ ድርጊቱ ትክክል ነው ብላችሁ ነው የምታምኑት። መሐመድ ከራሱ ስለማይናገር ማለት ነው አይደለ? እያንዳንዱ ወይ ነው። እኛ ግን ነቢያቶች ሊወድቁ ይችላሉ፣ which means ሊያጠፉ ይችላሉ፣ ሊቀጡ ይችላሉ። የተቀጡበትም ስላለ ማለት ነው። ስለዚህ እያንዳንዱ እነሱ ያደረጉት ሁሉ ትክክል ነው ብለን አናደርግም። እናንተ አሁን ከሽንት ቤት አገባብ እስከ ምግብ አበላል፣ ካተኛኝ እስከ አካሄድ መሐመድ ያደረገው ሁሉ ትክክል ነው ብላችሁ ስለምታምኑ ታደርጉታላችሁ አይደለም? እንደዛ ነው እና ይባላል እናንተ። እኛ ለምሳሌ ሰለሞን ካገባው እስከ አበላሉ ካተኛኙ እንደዚህ ብለን ብናደርገው አይሆንም። መልካሙ ፍሬያቸውን ግን አይተን መልካሙን ልንከተል እንችላለን። ሱና የሚለው እኛ ጋር አይመጣውም ማለት ነው። እንደናንተ ያለው እንትኑ አይመጣውም። በአዲስ ኪዳን እኛ ደግሞ በጸጋው ከፍ ያልን ስለሆን ሐዋርያት ላይ የተመሰረትነን። ሐዋርያቶቹ ለምሳሌ ራሳቸውን ለክርስቶስ ሙሉ ለሙሉ አሳልፈው የሰጡ ናቸው፣ እስከ ሞት ድረስ ማለት ነው። እሱን እንከተላለን። እስከ ሞት ድረስ ራሳቸውን አሳልፈው ራሳቸው እንደዚህ ገንዘብ እየተቀበሉ እንደዚህ አምሮባቸው ሱፍ ለብሰው እንደዚህ ቁጭ ብለው አይደለም፣ እየሰሩ ድንኳን እየሰፉ እያከሙ እንደዛ ነበረ ለምግባቸው የሚበሉት። ከሚያገለግሉት እንኳን ላለመቀበል ገንዘብ ማለት ነው።
ያንን እንደ ሱና አድርገሽ ልትከተዩ ትችላለሽ። ግን እያንዳንዱ መሐመድ እንዳደረገው ከሽንት ቤት አገባብ እስካወጣት ድረስ ነው። እናንተ ጋር አለ ሱናው ታቀማመጥ እስካተኛኝ ይህንን የሰዎቹ ትክክል ነው ብላችሁ እናንተ ትከተሉታላችሁ። እንደ ሃይማኖትም ነው እሱ። ከቁርአኑ በላይ እንደውም እሱ ነው ሙስሊሞችን እዟቸው ያለው ማለት ነው። እኛ ጋር እንደዛ አይደለም። መምህር ካገኙት ፖይንቱ ምን መሰለዎት? በእስልምናው ሱና ማለት መሐመድ ያደረጋቸው አሉ። ውሃ አጠጣጥ፣ ምግብ አበላል፣ ሽንት ቤት አገባብ፣ አተኛኝ፣ እያንዳንዱ ድርጊት ህይወታቸው ላይ የሚያደርጉት ሁሉ መሐመድ እንዳደረገው ነው ተብሎ የሚደረገው። ነቢያቶች ያደረጉትን እኛም እንደዛ መከተል ማለት ነው። ሽንት ቤት አገባባቸው እንዴት ነው? ሲወጡ ምን ይላሉ? ሲገቡ ምን ይላሉ? ሲቀመጡ ምን ይላሉ? ሲተኙ ምን ይላሉ? ሲበሉ እንዴት ነው? በቀኝ እጅ ነው? በግራ እጅ ነው? ሲወጡ እያንዳንዱ ወሲብ ሲያደርጉ ከዛን እያንዳንዱ ማለት ነው። ይሄኛ ጋር እንደዛ የለም። አመሰግናለሁ። ሁለተኛ ጥያቄ በእናንተ ሃይማኖት ያለ ነገር እዚህ ላይ ለመጨመር ያክል በተፈጥሮ የሚሰጡ ትምህርት ይሰማል። የኔ ድምፅ አለው ይሰማል። በተፈጥሮ የሚሰጡ ትምህርት የማያስፈልጋቸው ጉዳዮች አሉ። ከነዚህ መካከል አንዱ አበላል ራሱን የቻለ ስርዓት አለው፣ በመጽሐፍ ቅዱስ ይገለጻል። የሆነ ግለሰብ ያደረገውን ያንን ሳይሆን የሆነ ነቢይ ያደረገው ሳይሆን ስርዓቱ በራሱ በሰው ፊት ምላስክን አታጩህ እንዲያታደርግ በሲራክ የተገለጸው እሱ አለ። በዋናነት ግን ትልቁ መስመር ምንድነው? በተፈጥሮ የሚታደሉ ማለት ይሄ ምግብ ከመሶብ አንስቶ ወደ አፍ ማግባት ይሄ በትምህርት የሚሰጥ አይደለም። ምናልባት የተለየ አበላል ለማድረግ ዓለሙ የሚያወጣው ዕለት ዕለት የግሉ ኮርስ ቢኖረውም በተፈጥሮ ያየነው ነው። ሰዓት በመሆኑ ማቃጠሉንም እንዲሁ በእሳትነቱ የምናውቀው ነው። ውሃ በውሃነቱ ሰውን መብላቱን ውሃ ይበላል ተብሎ ተምሮ ስልጠና ወስዶ አይደለም ሰው ውሃን የሚፈራው። ይሄ ሽንት ቤት አጠቃቀም ሰው ከህፃንነቱ ጀምሮ ኮርስ ወስዶ አይደለም ሽንት ቤት የሚጠቀመው። እንዲሁ በተፈጥሮ የሚሰጡ ናቸው ማለት ነው። እና እኒ በትንቢተ ነቢያት የተደከመባቸው አይደሉም። በተፈጥሮ የሚሰጡ ስለሆኑ እንዲያደርግ ይሄኛው ቀኝ እግርህን ብታስወጣ ግራ እግርህን ብታስገባ የሚል ስሁት የሆነ አስተምህሮ በትንቢተ ነቢያትም በስብከተ ሐዋርያትም በክርስቶስ በነበረበት በስጋዌውም የተገለጸ አስተምህሮ አይደለም። ሲቀጥል የኛ ቤተክርስቲያን አስተምህሮ ስለ ሰማያዊ ርስት ነው የሚያወራው። ምድር ላይ ደግሞ ከሰዎች ጋር በሰላም በፍቅር እንዴት እንደምንኖር ነው የሚገልጸው እንጂ ምድር ላይ ዝም ብሎ ረጅም ዘመን ተዝናንቶ ስለመቀመጥ ምድር ላይ ስለሚደረጉ ስለያንዳንዱ ህጎች ተጨንቆ መስራት እንደዚያ ነገር አልተለመደም ማለት ነው። ስለዚህ እሱን መያዝ መልካም ነው የሚል ነገር ለመጨመር ነው። ግሩም። እንዲያ ከሆነ አሁን ገብቶኛል ጥያቄሽ። እሺ አመሰግናለሁ። በትክክል ነው የተመለሰልኝ። ያ በደንብ እንትን ካልሹ። ስለዚህ እኛ ጋር ከሌ እንደዚህ ስለበላው ምናምን የሚል ሳይሆን መጽሐፈ ሲራክ ምዕራፍ 4 ላይ ምዕራፍ 37 ላይ እና ምዕራፍ 4 ላይ ታበላል ጋር ለምሳሌ ስርዓቶች ተቀምጠዋል። እንዲህ ብታደርጉ የሚያስቀይም ናቸው፣ እንደዚህ ባታደርጉ እንደዚህ የተሻሉ ናቸው የሚል ማለት ነው። ልክ እንደ አሁን ለምሳሌ መሐመድ እንዲህ ነው የበላው እንደዚህ ብላ ምናምን በሚለው ሳይሆን ከሽንት ቤት ጋር በተያዘ ዘዳግም ምዕራፍ 12 ላይ ቁጥር 12 አካባቢ ነው። መሬት ውስጥ ሽንት ቤት ቆፍረሽ አንድ ሰው ካካ ካለ በኋላ መሬት ቆፍሮ እንዲጠቀም አስቀድሞ የተነገራቸው አለ። ግን የሆነ ነቢዩ እንደዚህ አድርጓል ምናምን እያልን ሳይሆን አንዴ ነው እኛ እንትን ብለዋል። ከዛ በኋላ አንቺም እንትን የምትይው ነው። ለምሳሌ እጅሽን ቀድመሽ አትንከሪ፣ ምግብ ውስጥ አትስገብገብ ምናምን አንዴ እንትን ተሰጥቷል ነኝ እንጂ ከሌ አይስገበገብም ነበር እንደዚህ ምናምን ብለን እንትን የምንለው አይደለም። ትልቅ ቦታ ተሰጥቶት እንትን የሚባል አይደለም።